ማኪ ስታርጊ ምን መሆን ነው ፈልግ? አሁን ላይ ምንም ባደርግ ሰዎች ምንም ሊመስላቸው አይችልም። ምናልባት ሳድግ በእኔ እምነት ሊኖራቸው ስለሚችል ያኔ ለሀገሬ የምጠቅም አባቴን የማኮራ ጀግና ነው መሆን። የኢትዮጵያን ትንሣኤ የሚያሳይ ባለኝ እውቀት ነጮቹ የደረሱበት ቴክኖሎጂ ደርሼ በዓለም አደባባይ የምነግስ ጀግና ሴት ነው መሆን የምፈልገው። ማኪ አንቺ መድረስ የምትፈልጊበት ቦታ ለመድረስ እኔ እረዳሻለሁ። እሺ? ማንም እንደዛ ብሎኝ አያውቅም። ይኸው እኔ ያለው አይደል? ግን ደግሞ እኔ የምልሽን ስሰሚ ብቻ ነው። እሺ ይቅርታ። ችግር የለውም። ፀሐይ የገባሁልሽን ቃል አጠፋ። እንዴት እንደሆነ ባላቅም ለአንድ ሴት ሊሰማኝ የማይገባው ስሜት ተሰማኝ። ይቅርታ ሁሉንም ነገር አሁኑኑ አቆማል። ትላንትና ለተፈጠረው ነገር በጣም ይቅርታ። ችግር የለውም፣ እረዳሃለሁ በጣም። ለምንም ነገር መቸኮል ካልፈለግ የትኛውንም ጊዜ እጠብቅሃለሁ። ይኸውልሽ ሄለን፣ እኔም አንቺም የተሳሳተ ስሜት ውስጥ ገብተናል። ስሜቱማ ትክክል ነው ሄሉ። እኔ በህይወቴ ከትስታዎቼ ጋር በደስታ የምታኖር ሴት አለች። እኔ ውሸት አልወድም። እኔም ውሸት አልወድም። ደግሞስ ለምን ብዬ ዋሻለሁ? ለማኪ የምትልካት ስለኔ የሚሰሙ ስሜቶች ውሸት ናቸው? እኔ ለማኪ ምንም ብዬ አልነገርኳትም። በዛ ላይ ደግሞ ማኪ አንቺ የምትልካት ነገር ነው እየመጣች ለኔ የምትነግረኝ። ማኪ ሕፃን ልጅ ናት፣ መቼም ልትዋሽ አትችልም። እና ደግሞ እሷ ለኔ የምትነግረኝ ነገሮች እውነት ናቸው ብዬ ማሰብ ነው የምፈልገው። እኔ ውሸታም አይደለሁም። አትሰሚኝም እንዴ? እኔ ዋሸሁሽ ነገር የለም። ውሸታም ባትሆንማ ለእሷ ያለን ስሜት ትናገራት ነበር። አንቺ እዚህ ንግግር ውስጥ ምንም አያገባሽም። እሺ? ለምንድን ነው የማያገባኝ? አባቴ አለ እንዴ? ብቸኝነት ሲሰማ ሳይ በቃ የኔ ሁሉ ነገር ያደረኩት እኔ ነኝ። ምን? አንቺ ልጅ አርፈሽ ተቀምጠሻል። ትተሽኛል ብዬ ነበር እኮ ዝም ያልኩሽ። ብለሽ ደግሞ እዚህኛው ህይወቴ ውስጥ ገባሽ። ይኸውልሽ እኔ የሚጠቅመኝና የሚጎዳኝን እኔ ነኝ የማውቀው። አንቺ ደግሞ ገና አንድ ፍሬ ልጅ ነሽ። ከዚህ በኋላ ህይወቴ ውስጥ ጣልቃ ብትገቢ ወየውልሽ። እሷን ተዋት። ያደረገችው በንጹህ አይምሮ የገባትን ነው። መጥፎ እንዳደረገች አትኮንናት። ደግሞ ለአንተም ለማከዳም የቀድሞ ሚስትን የሚተካ ሰው ያስፈልጋቸዋል። አየሽ ምን እያደረግሽ እንደሆነ። ከዚህ በኋላ ግን ህይወቴ ውስጥ ጣልቃ ገብተሽ እረብሻለሁ ብትኝ ወይኔ ወይ አንቺ። ታንሻል ሰይጣን ምን አባሽ አደረግሽ? እስኪ ንገሪኝ። እኔ እኮ ተመገቤ ውስጥ ኬሚካል አግኝቼ እኮ ነው። የምን አባሽ ኬሚካል ነው የምታወሪው? እንደዚህ አይነት ነገር ውስጥ እንዳትገቢ አላልኩሽም? ለነገሩ አንቺ ምን አባሽ ትሆኛለሽ? እዚህ ጭንቅላትሽ ላይ ያለው ሰይጣን እኮ ያግዝሻል።